ዋስጉድ ፋሚሊ እንዴት ቆይታችኋል? ዛሬም በአዲስ ቪዲዮ ተመልሰናል። እንግዲህ ቴሌግራም ላይ ድሮፕ አድርጌ የነበረ 10 ቴንኬ ፈንድድ አካውንት እንደምለቅ ዩዝ ደ ቪዲዮ ገብታችሁ ክሌም ማድረግ ትችላላችሁ። በጣም ኢዚ ስቴፖችን በመከተል በጣም ቀላል ነው። እንደሌሎች የተወሳሰበ ነገርም የለውም። ጥቂት ስቴፖችን ነካ አድርጋችሁ ጀስት ሪጅስተር አድርጋችሁ ክሌም ታደርጋላችሁ። ቬሪፊኬሽን ይጠይቃል። ከተወሰነ ጊዜ በኋላ እሱን ቬሪፋይ ማድረግ ትችላላችሁ ማለት ነው። እና ቀጥታ ወደ ቪዲዮ ስገባ ይህን ይመስላል ፕላትፎርሙ። ጀስት ሊንኩን ቴሌግራም ላይ አስቀምጥላችኋለሁ፣ እዛ ሄዳችሁ መውሰድ ትችላላችሁ። እንዴት ነው ክሌም የምናደርገው የሚለውን ላሳያችሁ። እዚህ ጋር ስትገቡ እዚህ ጋር ፍሪ ቻሌንጅ እና ሴሌክት ኢቫሉዌሽን የሚል አለ። እኛ የምንፈልገው ኢቫሉዌሽን ሳይሆን ፍሪ ቻሌንጅ ስለሆነ ፍሪ ቻሌንጅ የሚለውን እናካለን። ከዛ ራሱ ስክሮል አድርጎ ወደዚህ ያመጣናል ማለት ነው። እዚህ ጋር እንደምታዩት 100K እና ፍሪ የሚል አለ። ፍሪ የሚለውን አይተን እንወስዳለን። ስቴፕ 1 ፕሮፊት ታርጌት 7% ነው። ስቴፕ 2 ደግሞ ፕሮፊት ታርጌት 10% ነው። ማክስ ድሮውዳውን 8% ነው፣ ኔጌቲቭ 8%። ዴይሊ ድሮውዳውን ደግሞ ኔጌቲቭ 4% ነው። ከዛ ምናልባት ፓስ ካረግን ደግሞ 50 በ50 ተካፍለን ብር መውሰድ እንችላለን ፈንድድ ከሆነም በኋላ ማለት ነው። እና ምንድነው እዚህ ጋር ሬጂስተር ታደርጋላችሁ። እዚህ ጋር ኖርማሊ የተለመደ ሬጂስትሬሽን ነው። ምንድነው የሚጠይቀው እዚህ ጋር ፈርስት ኔም፣ ላስት ኔም፣ ኢሜይል፣ ፓስወርድ ነው የሚጠይቀን። ከዛ ስልክ ቁጥር ምናምን እነሱን ማስገባት። ከዛ በኋላ ኮድ ይላካል። እሱን ኮድ በመጠቀም መግባት። ምንም ያክል የሚከብድ ነገር የለውም። ዘን ወደዚህ ይመራናል። ይህን ይመስላል ዳሽቦርዱ ማለት ነው። ከዛ ምንድን የምታደርጉት 3 ሰረዝ ትነካላችሁ። ከዛ በኋላ እዚህ ጋር እንደምታዩት በቃ ኖርማሊ በዚህኛው ከተመዘገባችሁ በኋላ ፈንድዱ ናችኋል ማለት ነው። በዚህ ሰዓት ላይ ቴንኬ ቻሌንጁ ገብቶላችኋል። እንትን የምትሉት ነገር የለም። ግን ማየት የምትፈልጉ ከሆነ እዛ ጋር ማይ አካውንት ብላችሁ ስትጫኑ ዲቴይል የሆነውን መረጃ እንደዚህ ያመጣላችኋል ማለት ነው። ስቴፕ ፍሪ ቻሌንጅ ላይ ነው አሁን ያለ ነው። ፕሮፊት ታርጌታችን አሁን ላይ ስንት ነው? 10,700 ከገባን ፌዝ 1 እናልፋለን። ከዛ በኋላ ዴት ፐርቼዝድ፣ ከዛ ፖቴንሻል ሪዋርድ፣ ሜርጂን እና ማክስ ድሮውዳውን አካውንታችን ሄዶ ወደ 9,200 ከደረሰ ኦልሬዲ ተበላ ማለት ነው። ፌል ያደርግብናል። እና ይህን ይመስላል። ከዛ ወደ ዳሽቦርዳችን እንመለሳለን። ዳሽቦርድ ስንመለስ ላይ ቻሌንጅ የሚለው ላይ እዚህ ጋር እንዲህ ይመጣልናል። ትሬድ የምትለዋ በተናለች፣ ከስር ደግሞ ሌላ አለ። እና ምንድነው የምናደርገው? ትሬድ የምናደርገው MT5 ላይ ምናምን አያገናኝም። የራሳቸው ፕላትፎርም አለ። እሱ ላይ ነው ትሬድ ማድረግ የምንችለው። ትሬድ የሚለውን በተን እንጫናለን ማለት ነው። ከዛ በኋላ ወደ ራሳቸው ፕላትፎርም ወደ ሌላኛው ፕላትፎርም ያመራሉ። ወደ ጀስት ትሬድ ኦርደር ወደምናደርግበት ፕላትፎርም ያመራናል። ከዛ በኋላ እዛ ላይ ትሬድ ማድረግ እንችላለን ማለት ነው። እኔ ትሬድ የሚለውን ክሊክ ላድርግና ወደ እነሱ ኢንተርኔት ትንሽ ሊያስጠብቀን ይችላል። እንጠብቃለን። ያው ሶሪ ይቅርታ በጣም ኦኬ። ወደ ፕላትፎርም እንመለሳለን። ከዛ ያስጠብቀናል ትንሽ ሎድ አድርጎ እስከሚጨርስ ድረስ እንጠብቃለን። ያው ፕላትፎርሙ ይህን ያክል ምንም የሚከብድ ነገር ያው የተለመደ ነው። ባይ ሴል ኦርደር ማድረግ ነው። ይህን ያክል ምንም ለኛ የለመደው ነገር ስለሆነ ምንም ይከብዳል ብዬ አላስብም። ያው እዚህ ጋር ይኸው ባላንስ ቴንክ ይላል። ከዛ እዚህ ጋር አሁን ለምሳሌ ይሄ ማርኬት ነው። እዚህ ጋር አሴት CFD፣ አሴት ክሪፕቶ፣ አሴት ፎሬክስ፣ አሴት ሜታልስ፣ ፎሬክስ ፔርስ የሚሉ አሉ። እኔ ብዙውን ጊዜ ጎልድ ነው ትሬድ ማድረገው። እናንተ የራሳችሁን መርጣችሁ ከዚህ በፎሬክሱም በCFDም ማድረግ ትችላላችሁ። እዚህ ጋር እንደምታዩት እኔ ራሴን ጎልድ ገብቻለሁ ማለት ነው። ትናንትና ያው ጎልድ ወደ 4,100 ሪች አድርጓል። አሁን ላይ እዚህ ላይ ነው ያለው። እንዴት ነው እዚህ ጋር ያው እንደተለመደው ሴል እዚህ ጋር ሴል ሳይድ እዚህ ጋር አለች። እዚህ ጋር ደግሞ ባይ ኦርደር የምንገባበት አለ። እዚህ ጋር ደግሞ ሎት ሳይዛችንን መጨመር የምንቀንስበት እንትን አለው። ያው የተለየ ነገር የለውም እንደሌሎቹ ነው። ስቲል ትሬድ አድርጋችሁ ላይሆን ይችላል በዚህ ፕላትፎርም። ያው እንግዲህ ለምዳለን። ግን ሌላ አንድ ሾርት ከት አለ። እንደዚህ አይነት ነገር ይረሳብናል። እና እንዴት ነው ወደ ሆም ስክሪናችን እናስገባለን። ምንድን የምናደርገው ክሮም ላይ 3 ሰረዝ ያለችዋን እነካልና እዚህ ከዛ አርቱ ሆም ስክሪን የምትለዋ በተናለች። እሱን ነክተን ወደ ይሄኛውን ራሱን ፕላትፎርም ወደ ሆም ስክሪናችን እንዲመጣ ማድረግ። እሱ አሁን እንደዚህ
እንደ MT5 ምናምን ግልጽ ላይ ቢሆን እንትን ለማድረግ ይመችናል፣ ትሬድ ለማድረግም ትዝም ይለናል። አሁን እንደዚህ አይነት ፕላትፎርሞች ሲመጡ ይረሱብናል እና እኔ ብዙ ጊዜ ረስቼ የምተዋቸው ፕላትፎርሞች ሞልተዋል እና አሁን ይሄኛው ወደ አርቱ ሆም ስክሪን አደረኩኝና እዚህ ጋር እንደምታዩት መጀመሪያ ያረኩት አለ ሰው ሁለተኛ ስለሚሆንብኝ እኔ ደልተዋለሁ። እዚህ ጋር ጆይን ኤክስ የሚል አለ፣ እሱ ላይ ስገባ ወዲያው ወደ ትሬዲንግ ፕላትፎርም ይመራኛል ማለት ነው። ከዛ ኢሚዲየትሊ ትሬድ ኦርደር ማድረግ እችላለሁ። እናንተ ገብታችሁ እንደገና ዳሽቦርድ ውስጥ ከዛ በኋላ ትሬድ የሚለውን ነቅታችሁ እንደገና ትሬድ ኦርደር ከምታደርጉ አንዴ ወደ ሆም ስክሪናችሁ አድ አድርጋችሁ ከዛው ወደ ትሬድ ኦርደር ማድረግ የምትችሉበት ሾርት ከት ነው እና እሱን ብትጠቀሙ ሞር ደግሞ የተሻለ ነው ብዬ ስላሰብኩኝ ሰጀስት ያደረኳችሁ። ሰው ምንም እንትን የሚል ነገር የለውም። ጥያቄ ምናምን ሊኖራችሁ ይችላል። ቴሌግራማችን ላይ ሞር አክቲቭ ስለሆነ እዛ ላይ መጠየቅ ትችላላችሁ። ቪዲዮ ከተመቻችሁ ላይክ ምናምን አድርጉልን፣ አበረታቱን። ይመቻችሁ። መልካም የትሬዲንግ ሳምንት ይሁንላችሁ። አዳዲሶች ደግሞ ቴሌግራማችንን ጆይን አድርጉ። ሊንክ ዲስክሪፕሽን ላይ አስቀምጬላችኋለሁ። በድጋሚ መልካም የትሬዲንግ ሳምንት። ፒስ።